ሰላም ጤና ይስጥልን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የዱካ ሚዲያ ቤተሰቦች እነሆ የዕለቱን ዘገባዎች ከዚህ በመቀጠል ማቅረብ ጀመርን። በቅድሚያም አበይት መረጃዎች። ጎጃም አዘና ከተማ ላይ በተደረገው ውጊያ 22 የአገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸው ተነገረ። ዝርዝሩን ይዘነዋል። የአገዛዙ ወታደሮች በብራቃት ለፈጸሙት የንጹሃን እልቂት ፋኖ አጸፋዊ እርምጃ መውሰድም ጀመረ። የአማራ ፋኖ አንድነት በጎንደር በርካታ ቀጠናዎችን መቆጣጠሩን አስታወቀ። እነዚህና መሰል መረጃዎችን በዝርዝር የምናስደምጣችሁ ይሆናል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተ የምናደርሳችሁ ይሆናል። በቅድሚያም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች እናልፋለን። ጎጃም አዘና ከተማ ላይ በተደረገው ውጊያ 22 የአገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸው ተነገረ። በዚህ ውጊያ 63 የነፍስ ወከፍ ክላሽንኮቭ መሳሪያን ጨምሮ 4900 ተተኳሽ በፋኖ እጅ መግባቱም ታውቋል። የአገዛዙ ወታደሮች በብራቃት ለፈጸሙት የንጹሃን እልቂት ፋኖ አጸፋዊ እርምጃ መውሰድ ጀመረ። ከ46 በላይ የብራቃት አካባቢ ነዋሪዎች በገደሉ የአገዛዙ ወታደሮች ላይ ነው በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም አጸፋዊ እርምጃ መውሰድ የጀመረው የተባለ ሲሆን በዚህም ከብራቃት በቅርብ ርቀት አጫሪና ጋፊት ተብለው በሚጠሩ አካባቢዎች የነበሩ ምሽጎች በፋኖ ቁጥጥር ስርም ገብተዋል። ከፋኖ ጋር እጅ በእጅ የሚያደርገውን ውጊያ መቋቋም ያልቻለው የገዢው ቡድን ወታደር ጄኔራል መድፍና ሌሎች ከባድ መሳሪያዎችን እየተጠቀመ ሲሆን በአርበኛ ዘመነ ካሴ የሚመራው የፋኖ ጦር ደግሞ ዘሪሁን 13ን በመጠቀም የጠላት ምሽጎችን እየደረመሰ እንደሚገኝም ዱካ ሚዲያ ያገኘው መረጃም ያመለክታል። በዛሬው ዕለት የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ እና ዘንገና ብርጌድ በአንድ ላይ ጥምረት በመፍጠር አሸባሪውና ዘራፊውን ኃይል አሸፋ መገንጠያ ላይ ጠላትን በከባ ሲደመስሱት ውለዋል። የአማራ ፋኖ አንድነት በጎንደር በርካታ ቀጠናዎችን መቆጣጠሩን አስታወቀ። በማዕከላዊ ጎንደር ዞን ጠገዴ ወረዳ በዋለው ወደ ውጊያ የአማራ ፋኖ አንድነት በጎንደር የአበባ ጎቤ ክፍለ ጦር ዘጋሎና አዲስ ዓለም ከተሞችን መቆጣጠሩም ተሰምተዋል። ከንጋቱ 12 ሰዓት የጀመረው ጦርነት እስከ ምሽቱ 4 ሰዓት ተኩል የዘለቀ ሲሆን አሁንም ውጊያው ተጠናክሮም ቀጥሏል። በወረዳው ዋና መቀመጫ ቅራቅር ጸጋሎና አዲስ ዓለም ለአስጨራሽ አውደ ውጊያ ሲደረግ የዋለ ሲሆን በአዲስ ዓለምና ጸጋሎ ሰፍሮ የነበረውን የአገዛዙ ጥምር ጦር አብዛኛውን ሙትና ቁስለኛ ሲደረግ ጀግኖቹ የጎቤ አናብስቶች የተረፈው የጠላት ሰራዊት ወደ ቅራቅር ከተማ መሸሹም ተገልጿል። በአዲስ ዓለምና በጸጋሎ ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦር ምርኮኛ ሲደረግ በርካታ የነፍስ ወከፍ ክላሽንኮቭና የቡድን መሳሪያ እንዲሁም ተተኳሽ ምርኮም ተደርጓል። በአርበኛ ቻይና የተመራው የዋዋ ጎቤ ክፍለ ጦር አክሹም ብርጌድ ገብሬ ሻለቃ ጸጋሎምና አዲስ ዓለም ከተሞችን በመቆጣጠር ወደ ቅራቅር ከተማ እየገሰገሰ እንደሆነም ታውቋል። የጦሩ ጉራማይሌ አርበኛ ቻይና የተመራው ዛሬው የጠገዴው አውደ ውጊያ አገዛዙን ክፉኛ አስፈርቶታልም ተብሏል። የአርበኛ ቻይና ጦር ወደ ቅራቅር መገስገሱን ተከትሎ አገዛዙ ከዳንሻና ሁመራ ተጨማሪ ጦር ሲያስጠጋ ማምሸቱንም የመረጃ ምንጮቻችን ለዱካ ሚዲያም መረጃውን አጋርተዋል። በሌላኛው የጠገዴ ግንባር የተሰለፈው ደግሞ የአማራ ፋኖ አንድነት በጎንደር የዋዋ ጎቤ ክፍለ ጦር የጠራ ብርጌድ ሲሆን በአሁኑ ሰዓት ቅራቅር ከተማ በቀለበት ውስጥ በማስገባት በደርዘን የሚቆጠር የአገዛዙን ሰራዊት ሙትና ቁስለኛ መደረጉም ታውቋል። ለ12 ሰዓታት ከፍተኛ ትንቅንቅ ሲደረግ የዋለው ፋኖ በጠገዴ ግንባር ከፍተኛ ጀብድም ፈጽሟል። በቅርቃር ከተማ የተሰገሰገው የሰሜን ምዕራብ እዝ 78ኛ ክፍለ ጦር በአሁኑ ሰዓት የድረሱልኝ ጥሪም እያሰማ መሆኑም ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር የራስ አሞራ ውብነ ኮር ድብ ጠለምት ተከዜ ክፍለ ጦር ዛሬማ ከተማን መቆጣጠሩን ማስታውቋል። በአርበኛ ሰፈረ መለሰ የሚመራው የቀጠናው ፋኖ በርካታ ሰራዊት በመደምሰስ አብዛኛውን ደግሞ ምርኮኛ በማድረግ ዛሬማና አካባቢውን መቆጣጠሩን ማስታውቋል። ስናን አባጅሜ ብርጌድና ንጉስ ተክለ ሃይማኖት ብርጌድ የአብይን አህመድን ጦር ሲያርበደብዱትም አርፍደዋል። ከደብረ ማርቆስ ሬሽን ለመጫን 1 ወር ከ2 ሳምንት መላእክቶ የቆየው ያገዛዙ ጦር
በዛሬው ዕለት ከደብረ ማርቆስ ወደ ረቡዕ ገበያ ሬሽን ጭኖ ሲመጣ የደማ ላይ የአገዛዙን ጦር ሲያርበደብዱት ያረፈዱ ሲሆን አራዊት ሰራዊቱ ምንም ምላሽ ሳይሰጥ እግሬ አውጪኝ በማለት ወደ ከተማም ፈርጥጦ ተመልሰዋል። አናብስቶቹ በገልጥማ ግንባር አስፍተው በመግባት የአራዊት ሰራዊቱን ጦር አይቀጡ ቅጣት የቀጡ ሲሆን በዚህም ቀጠና አገዛዙ ሞርተርና ፔፔ አሰልፈው ገብቶ እንዳሰበም ሳይሆን ቀርቷል። ሐዲስ ዓለማየሁ 7ኛ ክፍለ ጦር ኢጅቤ አብራጅ ብርጌድ በሁለት ግንባር ውጊያም አደረገ። ከኮርኩ ወደ ቤተ ንጉስ ማህበረሰቡን ሊዘርፍ የተንቀሳቀሰው ጠላት 12ቱን በመደምሰስ 19ን በማቁሰል ወደ መጡበት ሬሳቸውን አንጠብጥበውም ተመልሰዋል። በኤላም ጌጅ ቀጠናም አይበገሬዎቹ የአብራጅት ብርጌድ ፋኖች 8ቱን ሚኒሻ በመደምሰስ ብዙዎችን በማቁሰል ታሪክም ሰርተዋል። በተያያዘ መረጃም የበረኛው ቀስተ ደመና ብርጌድም ልዩ ኦፕሬሽን በማድረግ ደብረ ኤልያስ ከተማ በመግባት የአብይ አህመድ ቡችሎችን ዋና የሚኒሻ ጽሕፈት ቤት አመራሮችን ቀንድሸዋቸዋል። ብሮቹ የቀስተ ደመና ፋኖች አስቀድመው ከውስጣቸው ማለትም ከሚኒሻና ሰላም አስከባሪ ከሚባሉት መረጃ በመሰብሰብ የአብይ አህመድን ፍርፋሪ ለቃቃሚ ባንዳ የሚኒሻ አመራሮችን ያሉበትን የሚያድሩበትን ቦታ በማጥናት ብልህና ፈርጣማ ቀንዳሾችን ወይም ተዋጊዎችን በማሰማራት እጥር ምጥን ያለ ነገር ትልቅ ድል የተገኘበት ልዩ ኦፕሬሽን በማድረግ ሌሊቱን ተስበው በወላስማ ትምህርት ቤት በኩል ዘልቀው በመግባት ከጧቱ 12 ሰዓት ላይ ተኩስ በመክፈት ዋና የሚኒሻ ጽሕፈት ቤት አመራሮችን በመቀንደሽ ወደ ሞት ሸኝተዋቸው ተመልሰዋል። ብዙዎቹም ሚኒሻዎች ሙትና ቁስለኛም ሆነዋል። በጣም የሚገርመው ቀስተ ደመናዎቹ ከተማ ዘልቀው ሚኒሻዎችን ሲያረሩጡት መከላከያ ከቦታው አልተንቀሳቀሰም፣ አላገዛቸውም። በዚህም ቡችሎቹ መከላከያ ለምን ሽፋን አልሰጠንም እያሉ ሲያለቃቅሱ እንደነበርና ተስፋ እንደቆረጡ በአካባቢው የነበሩ የዓይን እማኞች ነግረውናል። ቁስለኛና አስከሬን ሲቆጥቱ ሳለም በአካባቢው የነበረ አንድ ሰው ለምን መከላከያ አላገዛቸውም ብሎ ሲጠይቃቸው መከላከያ ኮትቶናል፣ ከጀርባችን ምን ሴራ እንደታሰበ ብን አናውቅም፣ ብቻችንን ስንሞት ዝም ብለው እያዩ ነው የሚል ተስፋ የለሽ መልስም መልሰውለታል። በዚህም የተገኘው ድል መለስ የተባለ የሚኒሻ ጽሕፈት ቤት ኃላፊ ከባድ ቁስለኛ ሆኖ ከብዙ ቁስለኞች ጋር ሆስፒታል ውስጥ በሞትና በሕይወት መካከል ላይ ሲሆን ይከበር ተመስገን የሚባለው ምክትል የሚኒሻ ጽሕፈት ቤት ኃላፊና በብልጽግና የዘረፈው ዘመን በጎዛምን ወረዳ የደልደል ቀበሌ ሊቀመንበር የነበረ ሞላንሞ የተባለ መሳሪያ አመራር በቀስተኞቹ አፈሙዝ ተሸኝቷል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሎ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።